ሰላም ሰላም የዩቲዩብ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። ውድ የቻናሌ ቤተሰቦች ሰላማችሁ ዝት ይበል። እንዴት ናችሁልኝ? ደህና ናችሁ ወይ? ሁላችሁ ዛሬ ደግሞ ከግቢዋ ወጣ ብያለሁ ማለት ነው። ያው ታውቃላችሁ እችን ቦታ በፍቅር ነው የምወዳት ማለት ነው። በፍቅር ማለት ነው እህቶቼ እና እንዴት ናችሁልኝ? ውድ የአገሬ ልጆች የቻናሌ ቤተሰቦች የምወዳችሁ የማፈቅራችሁ ማሮቼ ፍቅሮቼ ሰላማችሁ ብዝት ይበል። እንዴት ናችሁ? ዛሬ እንግዲህ በቪዲዮ ከታፍ ብለናል ማለት ነው። እንግዲህ እችን ቦታ ታቋታላችሁ ሁላችሁም። እኔ ደግሞ በጣም በፍቅር ነው የምወዳት ማለት ነው። እንዴት ናችሁ? ሁሉም ነገር ሰላም ነው አለውኝ። እኔ እግዚአብሔር ይመስገን ደህና ነኝ። እና ዛሬ ወደ እናንተ የመጣሁት ማለት ነው እኔ መወሰን አቃተኝ እህቶቼ ማለት ነው። እየቀለድኩ አይደለም፣ እመቤቴ ምስክሬ ናት። መወሰን አቅቶኛል ማለት መወሰን ስላችሁ እኔ ማለት ነው በቃ የሆነ ነገር አስብና የሆነ ነገር በቃ የሆነ ለራሴ የሚሆን ነገር አስብና መጨረሻ ላይ ስደርስ ማለት ነው እህቶቼ መጨረሻ ላይ ስደርስ መወሰን ያቅተኛል። የሆነ እንዴት ነው የመጠራጠር ነገር ይሆናል ወይስ አይሆንም ምናምን የሚል ነገር እንደዚህ አይነት ነገር እጠራጠራለሁ ማለት ነው። እና ሁሌ ጥያቄ ይሆንብኛል ማለት ነው። ማለት እኔ ብቻ ነኝ ወይስ እናንተ ናችሁ ያኔ መወሰን ያቃታችሁ ማለት ነው። እኔ እየቀለድኩ አይደለም። ለዚህ አሁን ቪዲዮ ማለት ነው መልስ እንድትሰጡኝ እፈልጋለሁ እህቶቼ። በጣም የተቸገርኩበት ማለት ነው በህይወቴ በራሴ በህይወቴ ማለት ነው አስብና በቃ ይህን አድርጌ ይህን እንደዚህ ያደርጋለሁ ይህን እንደዚህ ያደርጋለሁ ይህን እንደዚህ ያደርጋለሁ ብዬ አስቤ ምናምን ልክ መጨረሻው ላይ ሲደርስ ማለት ነው እህቶቼ ልክ መጨረሻው ላይ ሲደርስ መወሰን ያቅተኛል። እየቀለድኩ አይደለም። ምክንያቱም እኔ መፍትሄ እፈልጋለሁ ከእናንተ። ኮሜንት ላይ ጻፉልኝ። እኔ ብቻ ነኝ ወይስ እናንተም ናችሁ? ማለት ያው አንዳንዴ በህይወት ላይ ያው ህይወት በራሳችን ላይ ያው ታውቃላችሁ ቸኩሎ ለማንኛውም ነገር መቸኮል ጥሩ ነገር አይደለም አውቃለሁ። ግን እኔ ወስኜ በቃ አስቤ እንዳልኳችሁ ይሄን ባደርገው እንደዚህ ይሆናል፣ ይሄ በዚህ ወጥቶ በዚህ ይወርዳል በቃ ምናምን ልና ከዛ መጨረሻ ላይ መወሰን ያቅተኛል ማለት ነው እህቶቼ። መወሰን በጣም ያቅተኛል። እና እስቲ ንገሩኝ መፍትሄው ምንድነው? እኔ ግራ ስለገባኝ ነው ወደ እናንተ የመጣሁት ማለት ነው። ሁሌ ማለት ነው እና ደግሞ በቃ ማለት የሆነ ነገር ራሱ ገዝቼ ራሱ ደስ ብሎኝ ገዝቼው በቃ ደስ ብሎኝ ማለት ነው በስንተኛው ቀን ያስጠላኛል፣ ለማየትም ያስጠላኛል ማለት ነው። እና እኔ ሁሌ ግራ ግብት ይለኛል። ምንድነው ችግሩ ማለት ሁሌ ጥያቄ የሚሆንብኝ ነገር ለምንድን ነው ምናምን ላለው። እንግዲህ እኔ ማታ ስተኛ ጸሎት አደርጋለሁ። ያው ላይቭ ገብቼ ከወጣው በኋላ ሌሊት 8 ሰዓት ምናምን ነው የምወጣው ታውቃላችሁ ላይቭ ላይ። እና ጸሎት አድርጌ ምናምን ጸልይ ምናምን ልትምትሉ ኮሜንት ላይ ልትኖሩ ትችላላችሁ። እና እኔ ጸሎቴን አድርጌ ምን ብዬ ነው የምተኛው ማለት ነው። እና ግን የሆነ በቃ ጭንቅ ይለኛል። በቃ ጭንቅ ከመጨናነቅ የበዛ ምናምን ነገር የሆነ እንዴት ነው ሆዴ ላይ የሆነ ብረት ታውቃላችሁ እንደ ብረት ነው የሚሆንብኝ ማለት ነው። የምሬን ነው፣ እየቀለድኩ አይደለም መቤቴ፣ እየቀለድኩ አይደለም። እና ኮሜንት ላይ ማለት ነው ኮሜንት ላይ ጻፉልኝ። ምንድነው እኔ ብቻ ነኝ መወሰን ያቃተኝ? መወሰን ማለት የተለያየ ነገር አለ። አሁን ለምሳሌ ወይ ትዳር ለመያዝ ይሆናል፣ ወይ ደግሞ በህይወታቸው የሆነ ነገር ብዙ ነገር አለ። መወሰን ማለት ብዙ የተለያዩ ነገሮች አሉት ማለት ነው። አንደኛ ማግባት ነው። ሁለተኛ ደግሞ ያሰባችሁትን ነገር በቃ እግዚአብሔር ያውቃል ብላችሁ መወሰን ነው። እኔ እንደማውቀው ማለት ነው። እና እኔ ሁሌ ጭንቅ ይለኛል ማለት ነው። የምሬ ነው የምላችሁ፣ ይጨንቀኛል። የሆነ አልቅሽ ይለኛል። በቃ እኔ የሆነ እንዴት ነው ዝብርቅርቅርቅ ያለ ኑሮ ታውቃላችሁ፣ እንደዚህ አይነት ማለት ነው አሁን ላይ እኔ የምኖረው ማለት ነው። እና እኔ ግራ ግብት ተውሎኛል። እህቶች እስቲ እምታውቁ ማለት ነው ንገሩኝ፣ ኮሜንት ላይ ጻፉልኝ ማለት ነው እህቶች። እና ምክንያቱም ከእናንተ መፍትሄ አይጠፋም በሚል ነው የመጣሁት ማለት ነው። እንደምታዩት አሁን እዚህ ጋር ቁጭ ብያለሁ፣ ዝም ብዬ ቁጭ ብያለሁ ብቻዬን ማለት ነው። እንግዲህ አሁን ከቀኑ ስንት ሰዓት ነው? 7 ሰዓት ነው። እዛ ጋም ድመቱ ያየኛል ምን አስቦ እንደሆነ እኔ አላቅም። እና
እኔ ማለት ነው በጣም እየጨነቀኝ ነው። መወሰን አልችልም። በህይወቴ ላይ የሆነ ነገር ከተከሰተ መወሰን አልችልም። የሆነ እፈራለሁ፣ ጥርጣሬ ነገር ያድርብኛል ምናምን እና በእርግጥ ጥርጣሬ ጥሩ አይደለም። እግዚአብሔር ከፈቀደ ሁሉም ነገር ይሆናል፣ በዚህ አምናለሁ። ግን ደግሞ እኔ ለምን እንደሆነ እኔ አላቅም። እኔ ጥያቄ የሚፈጥርብኝ ሁሌ ጥያቄ የሚፈጥርብኝ የሆነ እጠራጠራለሁ ማለት ነው። ይህ ነገር ይሆናል ወይስ አይሆንም? ይጎዳኛል ወይስ አይጎዳኝም? በቃ የሆነ ነገር አለላችሁ አይደለም የምትጠራጠሩት ነገር። እኔ ብቻ ነኝ ወይስ እናንተም ናችሁ? ውስጥ እህቶቼ ንገሩኝ ማለት ነው። እኔ በጣም ጭንቅ ብሎኛል ማለት ነው። እውነት ለመናገር እየቀለድኩ ምናምን አይደለም፣ ወይ ለቪዲዮ ምናምን ነው። ከእናንተ እኔ መፍትሄ ስለምፈልግ ነው ማለት ነው። እና ሁሌ ማለት ነው ሁሌ ጊዜ ማለት ነው በቃ አስባለሁ፣ ጨነቃለሁ፣ ያስጨንቀኛል፣ አልቅሽ አልቅሽ ይለኛል፣ የሆነ በቃ ድብርት ውስጥ ይከተኛል። እንግዲህ እግዚአብሔር ይመስገን እኔ ያው ጤነኛ ነኝ፣ እግዚአብሔር የተመሰገነ ይሁን። እሰራለሁ፣ ደሞዝ ይከፈለኛል፣ ደሞዜን አስቀምጣለሁ። ምንም ስልሽ ያው ስላችሁ የተጓደል ነገር የለብኝም እስካሁን ድረስ ማለት ነው። እንግዲህ ግን ለምን እንደሚጨንቀኝ ለምን መወሰን እንዳቃተኝ ይህን እስቲ ኮሜንት ላይ ጻፉልኝ። ስወዳችሁ ኮሜንት ላይ በደንብ አድርጋችሁ ጻፉልኝ ማለት ነው። እኔ እየጨነቀኝ ነው፣ መወሰን እያቃተኝ ነው በህይወቴ ላይ ምን በቃ ማለት የሰው ልጅ ስትሆኑ ታስባላችሁ ምናምን፣ ግን መጨረሻ ላይ መወሰን ያቅተኛል። እኔ አስባለሁ፣ ብዙ ነገር አስባለሁ ምናምን ላለው፣ ግን መወሰን በጣም ያቅተኛል ማለት ነው። እስቲ እኔ ብቻ ነኝ ወይስ እናንተ ናችሁ እህቶቼ ማለት ነው? እኔ ይጨንቀኛል ምናምን ነገር ማለት ነው። አላቅም ምን እንዴት እንደሆነ እኔ ምንም የማውቀው ታሪክ የለኝም። እንግዲህ ወይ አሁን ኮሜንት ላይ ማስጸሎት አድርጊ ምናምን የምትሉ ልጆች ልትኖሩ ትችላላችሁ። እኔ ጸሎት አደርጋለሁ። ጸሎት አድርጌ ምን ብዬ ነው መጽሐፍ ቅዱስ ማነባለው፣ ድርሳነ ሚካኤል ምናምን እና ከባድ ነው ማለት ነው። ምክንያቱም አሁን ላይ ለኛ ያለነው እኛ ራሳችን ብቻ ነን ማለት ነው። ለኛ ያለነው እኛ ራሳችን ብቻ ነን። ማንም አያስብልንም፣ ማንም ሰው ማለት ነው። እግዚአብሔር ብቻ ነገሮችን አስተካክሎ ከዚህ ከሰው ቤት የሚያወጣን ነገር እሱ ፈጣሪ ያመቻችልን። ይህን ነው እኔ አንደኛው መወሰን ያቃተ ይሄ ነው ማለት ነው። እና አሁን ላይ እንግዲህ በየቤቱም ታውቁታላችሁ፣ በየቦታው ማለት ነው ማንም የሚያስብ የለም። ሁሉም የየራሱን ጓዳ ነው የሚያስተካክለው ማለት ነው። እና እኔ ግራ ግብት ብሎኛል ማለት መወሰን አቅቶኛል። ሰውን ማመን እፈራለሁ የሆነ ነገር። ምክንያቱም ሰውን ማመን የምፈራው ለምንድን ነው? ከዚህ በፊት ብዙ ነገር በህይወቴ ማለት ነው ብዙ ነገር ተከድቻለሁ። ገንዘቤን ተበልቻለሁ በማመኔ ማለት ነው። የዋህ በመሆኔ ማለት ነው። ሰውን በማመኔ ብዙ ነገሮችን አጥቻለሁ ማለት ነው በህይወቴ። ይሄ ማንኛችንም በህይወታችን ያለ ነገር ነው ማለት ነው። ያው ወታችሁ ምናምን እንደዚህ ደፈር ብሎ መናገሩ ምናምን ልምዱ ስለሌለን ነው እንጂ ማንኛውም ሰው በህይወቱ ላይ ብዙ ነገር ያጋጥመዋል። እኔ አውቃለሁ ማለት ነው። እኔ በደንብ አውቃለሁ እና እንዴት እንደሆነ እኔ አላቅም። እንዴት አድርጌ መወሰን እንዳለብኝ እኔ አላቅም። ግን እግዚአብሔር ይመስገን አሁን ላይ ደግሞ ያው በሰል ስትሉ ነገሮችን እያሰባችሁ ስትሄዱ ነገሮችን እያጠናቀቃችሁ ምናምን በቃ ብዙ ነገር ትለምዳላችሁ። እንግዲህ ከሰው ጋር ስትገናኙ በኦንላይን በሚዲያውም በምኑም ወደ ራሳችሁ ይሄ እንዲህ ነው እንደዚህ ማለ እንዲህ ምናምን ብለን እንማራለን አሁን ላይ ማለት ነው። እግዚአብሔር ይመስገን። ግን እኔ ብዙ ነገር ሁኛ ቃለሁ ባመንኩት ሰው ተከድጃለሁ። ስንት ነገር የሆንኩለት ሰው ብዙ ነገር ተደርጊያለሁ በገንዘቤ በሁሉ ነገሬ ማለት ነው። ምክንያቱም እኔ ታውቃላችሁ የዋኔ በጣም ማለት የዋኔ ስላችሁ ሰው በጣም አምናለሁ። ሁሉ ሰው እንደራሴ መስሎ ነው የሚታየኝ ማለት ነው። ሁሉ ሰው እንደራሴ መስሎ ነው የሚታየኝ። ግን በዚህ 3 አመት 4 አመት ግን በቃ ወደ ራሴ ተመለስኩ ማለት ነው። እኔ ግልጹን ስነግራችሁ እየዋሻው አይደለም። ግልጹን ስነግራችሁ በዚህ 3 አመት 4 አመት ወደ ራሴ ነው የተመለስኩ። ከዛ በፊት ምንም አይመስለኝም ነበር። ያ ሰው ሁሉ በቃ ለኔ የሚያስብልኝ፣ ለኔ የሚጨነቅልኝ፣ ለኔ በቃ የሚለኝ ነው። ኖ እንደዛ አይደለም። ደግሞ በተለይ ደግሞ ደርሳችሁ ኢትዮጵያ ቢያንስ
ከ5 አመት 10 አመት ምናምን ቆይታችሁ ሰው ሀገር ላይ ዝም ብላችሁ ቁጭ ብላችሁ ከምትኖሩ ማለት ነው ደርሳችሁ ብትመጡት የበለጠ ሰው ማን እንደሆነ ታዩታላችሁ ማለት ነው። የዛኔ ወደ ራሳችሁ ትመለሳላችሁ ሁላችሁም ማለት ነው። ግን አሁን ላይ በፊት ያስቀመጥናቸው ሰዎች እንደዛው ነው አናገኛቸው፣ ተቀይረው ሌላ መስመር ደርሰው ነው የምናገኛቸው ማለት ነው። እና ብዙ ነገር አለ እህቶቼ ማለት ነው። እንደዚህ ግልጽ ተደርጎ የማያወሩ ስንት ልጆች ይኖራሉ በየቤቱ ማለት ነው እያሉ ድብን እያሉ ርር እያሉ ስንት ልጆች አሉ ማለት ነው። እና እኔ ማለት ነው መወሰን በጣም አቅቶኛል ማለት ነው። አስባለሁ፣ የሰው ልጅ ነኝ፣ ለራሴ አስባለሁ። ለወደፊት ምን አይነት እንዴት ነው የሚገጥመኝ፣ ምን አይነት ህይወት ነው የሚቀጥለው፣ እንዴት በምን አይነት መልኩ ነው መኖር የምችለው ምናምን ብዬ እኔ አስባለሁ፣ እጨነቃለሁ ምናምን ነገር ማለት ነው። እና እንግዲህ እስቲ እግዚአብሔር የፈቀደው ነው የሚሆነው። ኮሜንት ላይ ጻፉልኝ። እኔ መወሰን አቅቶኛል፣ ኮሜንት ላይ ጻፉልኝ ማለት ነው። ውድ የሀገሬ ልጆች እንግዲህ እስቲ በጣም ይከብዳል። በሰው ሀገር ስንኖር ደልቶን ብዙ ነገር ምናምን መስሎን የሚኖር ሰው ይኖራል ብሎ የሚያስብ ሰው ይኖራል። እኛ ግን ብዙ ነገር አለ በየቤቱ በጣም ብዙ ነገር ማለት ነው። እና እስቲ ኮሜንት ላይ ጻፉልኝ። እኔ መወሰን አቅቶኛል። እኔ ግልጹን ስነግራችሁ መወሰን አቅቶኛል። በህይወቴ ላይ ምን ማድረግ እንዳለብኝ መወሰን አቅቶኛል ማለት ነው። የምሬ ነው። አላቅም እግዚአብሔር እኔ አላቅም እንዴት እንደሆነ እግዚአብሔር ማማረርም አልችልም። ምክንያቱም በህይወቴ ብዙ ነገር አድርጎልኛል እግዚአብሔር፣ እኔን ያላወቅኩበት እንጂ ለራሴ እግዚአብሔር ብዙ ነገር አድርጎልኛል። ብዙ ማለት ነው። ግን ለራሴ ሰው በማመን አላወቅኩበትም ማለት ነው እንጂ ፈጣሪ ማማረር ደግሞ እዚህ ላይ አይቻልም በፍጹም ማለት ነው። ምክንያቱም እግዚአብሔር ብዙ ነገር አስተካክሎልኛል በህይወቴ ማለት ነው። ግን ሰው በማመኔ ያው እዚህ ላይ ደርሻለሁ ማለት ነው። እና ከባድ ነው እውነት ለመናገር መወሰን በጣም አቅቶኛል። እኔ በጣም አቅቶኛል። እስቲ ኮሜንት ላይ ጻፉልኝ እህቶቼ፣ ኮሜንት ላይ ጻፉልኝ። መወሰን ማለት ምንድን ነው? እኔ ጋ ነው ብቻ እኔ ጋ ብቻ ነው ወይስ ከእናንተም ጋ ነው መወሰን ያቃታችሁ? አስባችሁ መወሰን ያቃታችሁ እኔ ብቻ ነኝ ወይስ እናንተ ብቻ ናችሁ? እስቲ ንገሩ፣ ኮሜንት ላይ ጻፉልኝ እህቶቼ። እና እንግዲህ ውድ ሀገሬ ልጆች ያለው ነገር ይህን ይመስላችኋል እላለሁ። ያው ዛሬ ፀሐይ ነው ሙቀት ነው ምናምን ነገር ያው እንደምታውቋት እዚች ጋር ወጣ ብያለሁ ማለት ነው። እና ይህንን ይመስላል የዛሬ ቪዲዮአችን ማለት ነው። ኮሜንት ላይ ጻፉልኝ እሺ።